ወደ ኢየሩሳሌም መሄድ ለማይችሉት እዛው የወደቀበትን የተነሳበትን የተገረፈበትን በመስቀል የተቸነከረበትን ቦታዎች አስመስለው ሰርተው በሉ እናንተ መሄድ ወደዛ ስለማይችሉ በዚህ ጸልዩ። በመስቀል መንገድ ሐሳብም የሕማማት ጉዞ ፍኖተ መስቀል እያልን ስንጠቅስም ይህንን ጥልቅ የሆነ መንፈሳዊ ጉዞን እንድናስተነትን ይጋብዘናል። አንደኛ ማረፊያ ኢየሱስ ሞት ተፈረደበት። ክርስቶስ ሆይ እንሰግድልሃለን። ለተቀደሰው መስቀል ዓለም ያንተን አንተንና እንሰግድልሃለን እናመሰግንማለን። ስለኛ የሚያሰቅቅ የሞት ፍርድ የተፈረደብህ ደጉ ኢየሱስ ሆይ እንሰግድልሃለን። እኛ በኃጢአቶቻችን ዘላለማዊ ቅጣትን አፈራን። አንተ በምሕረትህ ከዘላለማዊ ሞት አድነን። የመጀመሪያው ማረፊያ ጌታችን ኢየሱስ ክርስቶስ የሞት ፍርድ እንደተፈረደበት ነው የምናስተነትነው። በዚህ ማረፊያ ላይ ጌታ ኢየሱስ በፍርድ ፊት ይቀርባል። የዚህ ዓለም ባለስልጣን ኃላፊዎች በሆኑት በወቅቱ ሹማምንት የነበሩት በእነሱ ፊት ቀርቦ ጌታ ኢየሱስ ፍርዱን ይቀበላል። በጽድቅ ነገሮችን ሳያሳስት የሚፈርድ አምላክ፣ እንደ በደላችን የማይቀጣን አምላክ፣ የእውነት መለኪያ የሆነው ጌታ ኢየሱስ በሰዎች ፍጹም ባልሆኑት በምንሳሳተው በእኛ የፍርድ ወንበር ላይ ይቀመጣል። ስለ እግዚአብሔር መንግስት ነው ሊያስተምር የመጣው። የስብከቱም ጅማሬ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ እያለ ያስተማረ አምላክ፣ አንድ መንግስት ብቻ በዚህ ዓለም ላይ እንዲሰፍን ያስተማረ ጌታ፣ የእግዚአብሔር ምሕረት የበዛበትን መንግስት ስላቀረበ ጌታ ኢየሱስን ለፍርድ አቀረቡት። ጌታ ኢየሱስም መንግስቴ ከዚህ አይደለችም ይላል። የእሱ መንግስት ልዩ ነውና፣ ምክንያቱም በእግዚአብሔር መንግስት ውስጥ መከፋፈል የሌለበት፣ ሰዎች በእግዚአብሔር ዓይን እኩል የሆኑበት፣ በብሔር በቋንቋ በተለያየ ነገር የማይከፋፈሉበት የዛ መንግስት አባል እንድንሆን መንግስቴ ከሰማይ ናት እያለ ጌታ ኢየሱስ ለጲላጦስ ይመልስለታል። የፍርድ ወንበር የሚለውን እናስብ። በዕለት ተዕለት ህይወታችን እኛም እንደነ ጲላጦስ በወቅቱ እንደነበሩት ሹማምንቶች በተለያዩ የፍርድ ወንበሮች ላይ ተቀምጠን የተለያየ ብይኖችን እናስተላልፋለን። ላፍታ ራሳችንን መለስ ብለን ውሏችንን ብንቀኝ በቀን ውስጥ በተለያዩ አጋጣሚዎች የምናስተላልፋቸውን የፍርድ ሁኔታዎችን መመልከት ያስፈልጋል። ጌታ ኢየሱስ አስቀድሞ በምትሰፍሩበት መስፈሪያ ትሰፈራላችሁ ይላል። ድምፃቸው ለማይሰማ ለተበደሉት እግዚአብሔር የሚቆምላቸውም ለዚህ ነው። ጻድቅ የሆነ ፍትሃዊ የሆነ አምላክ እግዚአብሔር ብቻ። ሌሎቹ ፍርዶች ሁሉ የተጣመሙ፣ ሌሎቹ ፍርዶች ሁሉ አቅም የሌላቸውን የሚደቁሱና የሚያሳንሱ ናቸው። ታዲያ በዚህ ማረፊያ ላይ የራሳችንን ሕይወት ልንመለከት ይገባል። እንደ በደላችን ያልፈረደብን። ሁለተኛ ማረፊያ ኢየሱስ መስቀሉን ለመሸከም ተቀበለ። ክርስቶስ ሆይ እንሰግድልሃለን እናመሰግንማለን። በተቀደሰው መስቀል ዓለም ያዳንክ አንተ ነህና እንሰግድልሃለን እናመሰግንማለን። ሁለተኛው ማረፊያ ጌታ ኢየሱስ የሚሰቀልበትን መስቀል ይሸከማል። አስቀድሞ እኔን መከተል የሚወድ መስቀሉን ተሸክሞ ይከተለኝ እያለ ጌታ ኢየሱስ አስተምሯል። በወቅቱ የነበረው መስቀል የሚለው ሐሳብ በሁለት የተመሰቃቀሉ እንጨቶች ላይ ሮማውያን ከነሱ ስርዓት እና ደንብ ያፈነግጡትን ሁሉ የሚቀጡበት የመቀጣጫ ምልክት ነው። አሰቃቂ ነው። በመስቀል ላይ የተሰቀለ ሰው ወንበዴ ነው፣ ወይም የሀገሪቷን ሕግ አልከተልም ያለ በዛ መስቀል ላይ መቀጣጫ ሆኖ በመንገድ ዳር ይሰቀላል። ሬሳው ለበርካታ ቀናቶች በዛ ላይ ይቆያል፣ ሰዎች አይተው እንዲፈሩ እንዲደነግጡ። በወቅቱ ታዲያ በሮማ መንግስት የተጠሉ ሰዎች እንደሚሰቀሉት ሁሉ ጌታ ኢየሱስም በመስቀል ላይ ተሰቅሎ እንዲሞት ተፈርዶበታልና መስቀሉን ተሸክሞ ወደ ቀራንዮ ጉዞውን ይቀጥላል። ዛሬስ በእኔ ህይወት ውስጥ መስቀሌ ምንድን ነው ብለን ልንጠይቅ ይገባል። መስቀል አታካች ነው። መስቀል አድካሚ ነው፣ አሰቃቂ ነው። መስቀል ውስጥ መንገላታት አለ፣ መዋረድ አለ። ዛሬ በእኔ ህይወት ውስጥ የሚያዋርደኝ የሚያሳፍረኝ ገመናዬ ቢታይ ሰዎች ቢያዩት ያስነውራል ብዬ የማስበው ነገር ምንድነው?
ይህንን ነው ጌታ ኢየሱስ ሊለውጥልን የሚፈልገው። የእኛን መስቀል ሊቀበል ይፈልጋል። እናንተ ሸክም የከበዳችሁ ይላልና ወደ እኔ ነው። የሚያሳርፍ አምላክ ስላለ የእሱ ሸክም ቀንበሩ ልዝብና ቀላል የሆነ በልብ የዋህና ትሑት የሆነ አምላክ ይህንን መስቀላችንን ሊያሳርፈን ይፈልጋል። መስቀላችንን ተሸክመን ኢየሱስ ጋር ልንደርስ ይገባል። የሚያሳርፈን አምላክ ስላለ። አራተኛው ማረፊያ ኢየሱስ ከቅድስት እናቱ ጋር ተገናኘ። ክርስቶስ ሆይ እንሰግድልሃለን። በተቀደሰው መስቀልህ ዓለምን ያዳንክ አንተ ነህና እንሰግድልሃለን እናመሰግንማለን። አራተኛው ማረፊያ ላይ ጌታችን ኢየሱስ ክርስቶስ ከእናቱ ከቅድስት ማርያም ጋር ይገናኛል። እመቤታችን ቅድስት ድንግል ማርያም የእምነታችን ሁሉ ሞዴል ናት፣ እውነተኛ ደቀ መዝሙር። ኢንፋክት የመጀመሪያው የጌታ የኢየሱስ ክርስቶስ ደቀ መዝሙር፣ የመጀመሪያዋ በመንፈስ ቅዱስ የተሞላች፣ በአንቺ ላይ መንፈስ ቅዱስ ይጸልልልሻል፣ የልዑል እግዚአብሔር ኃይል በአንቺ ላይ ይሆናል ተብላለችና ጸጋን የተመላች ነችና ሙሉ በሙሉ ፈቃዷን በእግዚአብሔር ስላደርጋለችና ታዲያ ነገሮችን ሁሉ በዝምታ በልቧ ይዛ ታሰላስለው እንደነበረ ሉቃስ በወንጌሉ ይነግረናል። ኢየሱስን ይዛ በልጅነቱ ቤተ መቅደስ ስትቀርብ አረጋዊ ስምዖን የሐዘን ሰይፍ ልቧን ሰንጥቆ እንደሚያልፍ ይነግራታል። በቤታችን ይህንን ሁሉ ነገር ይዛ ይህንን ሁሉ ነገር እያወቀች ልጇ ለዓለም ሁሉ መድኃኒት የሚሆን መድኃኔዓለም እንደሆነ ታውቃለችና ለራሷ ብላ ሰስታ ያዘችው ለዓለም ሁሉ መዳን ምልክት እንደሆነ ታውቃለችና ዓለም ሁሉ እንዲድን እሷ የተቀበለችውን ደስታ፣ ጸጋ፣ በረከት ሁሉ ለልጆቿ ሁሉ እንዲሆን በማሰብ የምትሳሳ እናት ስለሆነች ልጇን በመስቀል ጉዞ ላይ ሁሉ አብራው ተከትለው ትሄድ ነበር። እንደ እናት ሆነሽ ያንን እዛ ስፍራ ላይ መገኘት እንኳን ህመማቸው፣ እንኳን ግርፊያቸው፣ እንኳን ሞታቸው ቀርቶ እንቅልፋቸው ያሳሳናል። ሲተኙ እንደነግጣለን። ይነሳል አይነሳም ብለን እንፈራለን። እንኳን ግርፊያውን ማየትና እሱን ማሰብ በጣም ይከብዳል። ሰማያዊ ጸጋ ሲኖርሽ ብቻ ነው እንጂ አትቼም አትኖሪም። እኛም በህይወት ውጣ ውረድ ውስጥ በብዙ ጥያቄዎች ውስጥ ብናልፍ ያልገቡን ያልተረዳናቸው የታመምንባቸው ብዙ አይነት የህይወት ውጣ ውረዶች ቢኖሩ ከጌታ ኢየሱስ በፍጹም መለየት እንደሌለብን ከእናታችን ከቅድስት ድንግል ማርያም ልንማር ይገባል። አምስተኛ ማረፊያ ቀሬናዊ ስምዖን ኢየሱስ ረዳ። ክርስቶስ ሆይ እንሰግድልሃለን። በተቀደሰው መስቀልህ ዓለምን ያዳንክ አንተ ነህና እንሰግድልሃለን እናመሰግንማለን። ስምዖን የተባለ የቀሬና ሰው ጌታ ኢየሱስን መስቀሉን እንዳገዘው ይነግረናል። በጉዞ ኢየሱስ ደክሟልና በጉዞ ሂደት ውስጥ በግርፊያው በዛ ሁሉ መከራ ውስጥ ጌታ ኢየሱስ መራመድ እስኪያቅተው እየወደቀ እየተነሳ በሚያደርገው ጉዞ ላይ ምናልባት ለአይሁድ ፋሲካ በዓል የመጣ ከሰሜን አፍሪካ አካባቢ የቀሬናው ስምዖን እያለን የምንጠራው ኢየሱስን በመንገድ ላይ መስቀሉን ያግዘዋል። ይህ በቤተ ክርስቲያን ትውፊታችን የምናውቀው አስተምህሮ ቀሬናው ስምዖን ምናልባት የመጣበት እቅድ የመጣበት ሐሳብ ሌላ ሊሆን ይችላል። ምናልባት በዛ ቦታ ላይ ሲያልፍ ኢየሱስን አይቶት ሊሆን ይችላል። ምናልባትም ኢየሱስን ከዚህ በፊት በአካል ሲያስተምር አይቶት ሊያውቅ ይችላል። ምናልባት እንደ ሰዎቹ ሁሉ የኢየሱስን ዝና ሰምቶ ሊሆን ይችላል። የኢየሱስ እርዳታ ባስፈለገው ጊዜ ግን ቀሬናው ስምዖን የኢየሱስን መስቀል ተሸክሞ ጉዞውን ቀጠለ። ምክንያቱም ኢየሱስን እያንገላቱ ይወስዱ የነበሩት ኢየሱስ መስቀል ላይ ከመድረሱ በፊት እንዳይሞት ስለፈሩ በመሃል ያሳርፏቸው ነበር። የቀሬናው ስምዖን መስቀሉ እንዲሸከም ፈቀዱለት። የተወሰነ መንገዶችን የቀሬናው ስምዖን መስቀሉን ተሸክሞ ኢየሱስን ረዳ። በማንኛውም የህይወት መስክ ብንሆን፣ በማንኛውም የህይወት ጉዞ ብንሆን እግዚአብሔር ለሚያከናውነው የማዳን ስራ ተባባሪ እንድንሆን የሚጠራን አባት አለ። ለእግዚአብሔር የድነት ስራ ተባባሪ እንድንሆን ሁላችንም ተጋብዘናል። እግዚአብሔር መንግስት ልዩ የሚያደርገው ይሄ ነው። ምክንያቱም ልጆቼ ብሎ ጠርቶናልና በሚስጥራቱ አማካኝነት ክርስቶሳዊ የሆን እንድንለወጥ የጠራን አምላክ አለንና ዛሬም የብርሃን ስራን ለመስራት
የወንጌልን ሥራ ለማሰራጨት የሚጠራን አምላክ አለ። ጥሪውን ሰምተን እንደ ቀሬናው ስምዖን ምላሽ እንስጥ። ብዙ ምክንያቶችን መደርደር ይችል ነበር ቀሬናው ስምዖን። ሩህሩህ ስለሆነ የኢየሱስን መከራ ስላየ ግን መስቀሉን ተሸከመ። ዛሬም በርህራሄ የእግዚአብሔር መንግሥት ልናገለግል ለተጠራንበት ጥሪ ምላሽ ልንሰጥ ይገባል። ስድስተኛ ማረፊያ ቬሮኒካ የምትባል ሴት የኢየሱስን ፊት ጠረገችለት። ክርስቶስ ሆይ እንሰግድልሃለን። በተቀደሰው መስቀልህ ዓለምን ያዳንክ አንተ ነህና እንሰግድልሃለን፣ እናመሰግንማለን። ስድስተኛው ማረፊያ ላይ ቬሮኒካ የምትባል ሴት የኢየሱስን ፊት በመሐረቧ እንደጠረገችለት የምናስተነትንበት ማረፊያ ነው። በቤተ ክርስቲያን ትውፊት ውስጥ የምናገኘው ቬሮኒካ የምትባል የስሟ ትርጉም ራሱ እውነተኛ ምስል የሚለውን ትርጉም ይሰጣል። የኢየሱስ ፊት በድብደባ በልዞ አብጦ ቆስሎ ምራቅ ተተፍቶበት ባየች ጊዜ ሲወድቅ ከመሬት ጋር ሲጋጭ የምድሩ አፈር ፊቱን ሲሸፍነው ይሄ ሁሉ ነገር ሲሆን የተመለከተችው ቬሮኒካ ወደ ኢየሱስ ሮጣ በመሐረቧ ፊቱን ጠረገችለት። ብዙ ወታደሮች አሉ። ወታደሮቹን አምልጣ ሰዎች ተሰብስበዋል። ያንን ሁሉ አልፋ በራራ መንፈስ የጌታ ኢየሱስን ፊት ለማበስ ቻለች። የወሰደቻቸው ብዙ ሪስኮች አሉ። እሷም ሌላ አደጋ ሊደርስባት ይችላል። ነገር ግን የኢየሱስን ፊት አይታ በዛ በተደበደበ ፊት ውስጥ ያየችውን የፍቅር ፊት መቆጣጠር አልቻለችም። መሐሪ የሆነ አምላክ ለኛ ሕይወት ሲል ለኛ ለዘላለም ሕይወት በእግዚአብሔር መንግሥት ውስጥ መኖር እንድንችል ሲል መልኩን ያጣ ፊት፣ ለኛ ውበት ሲል የራሱን ደምግባት ባዶ ያደረገ ፊት፣ በኋላ ላይም በመሐረቧ ላይ የኢየሱስ ፊት ታትሞ ይቀራል። ምስል የሚለው ላይ እናስተነትን ይገባል። ዛሬም የኢየሱስ ምስል በእኛ ልብ ውስጥ ታትሞ እንዲቀር፣ ዛሬም ያ መሐሪ የሆነው አምላክ የተጎሳቆለው ነገር ግን ሩህሩህነቱ መሐሪነቱ የሚታየው የኢየሱስ ፊት በእኛ ልብ ውስጥ ሊታተም፣ ሕይወቴ ውስጥ ሊታተም ይገባል። ከኔ ሊያንጸባርቅ የሚገባው አንድ ነገር ቢኖር መሐሪ የሆነው የክርስቶስ ፊት ሊሆን ይገባል። ምንድነው የሚያንጸባርቅብኝ ብለን ራሳችንን እንጠይቅ። እኔ ሕይወት ውስጥ የሚስተዋለው የሚወጣው ነገር ምንድነው ብለን እንጠይቅ። ሰዎች እኔን ሲያዩ የሚያዩት ነገር ምንድነው እንበል። ምናልባት ዕውቀታችን እንዳይንጸባረቅ፣ ምናልባት ሀብታችን ወይ ዘራችን ወይ ዕውቀታችን ወይ ሌሎች ብዙ ነገሮች በሕይወት ውጣ ውረድ ውስጥ ያሉ ነገሮች ሁሉ እንዳይሸፍኑን አደራ። የክርስቶስን መልክ ምስል እንድንመስል በዚህ ማረፊያ እንድናስተነትን እንጋብዛለን። መከራውን አየ። ሰባተኛ ማረፊያ ኢየሱስ ሁለተኛ ጊዜ ወደቀ። ክርስቶስ ሆይ እንሰግድልሃለን። በተቀደሰው መስቀልህ ዓለምን ያዳንክ አንተ ነህና እንሰግድልሃለን፣ እናመሰግንማለን። በሰባተኛው ማረፊያ ጌታችን ኢየሱስ ክርስቶስ ድጋሚ መስቀሉ እንደተሸከመ ለሁለተኛ ጊዜ ይወድቃል። እንግዲህ በሶስተኛው ማረፊያ ላይ ኢየሱስ ወድቆ ተነስቷል። ድጋሚ በሰባተኛው ማረፊያ ላይ ይወድቃል። አንድን መስቀል አልፈን በሄድን ቁጥር፣ አንድን የሕይወት ተግዳሮት አልፈን በሄድን ቁጥር ዲያብሎስም በዛው ልክ ኃይሉን እየጨመረ በዛው ልክ እኛን ሊያሸማቅቅ ሊጥለን ወደ ኋላ ሊጎትተን ኃይሉን ጨምሮ ይመጣል። እንደው ምን ይባላል በክርስትና ሕይወት በመንፈሳዊ ደረጃ እያደግን መሆናችንን ለማወቅ ሰይጣን የሚፈትነን የፈተና መጠኖች እየተለወጡ እያደጉ እየጨመሩ ሲሄዱ የመንፈሳዊ ደረጃችንም በዛው ልክ እየጨመረ ይሄዳል። ጸጋን በጨመረን ቁጥር ኃይለኛ በሆነን ቁጥር የበለጠ ሰይጣንም ኃይለኛ ሆኖ ይመጣልና ዳግም ሊፈትነን ሊጥለን ይመጣል። ማስተንተን ያለብን ዳግም መነሳት መቻል፣ ዳግም ብንወድቅም ዳግም እንድንነሳ ምስጢረ ንስሐ ለሁላችንም አለንና በወደቅን ቁጥር ይቅር ሊለን በወደቅን ቁጥር ሊያነሳን የክርስቶስ እጅ ተዘርግቶ
ይሄ የቤተ ክርስቲያናችን ልምድ፣ የቤተ ክርስቲያናችን ትምህርት፣ የቤተ ክርስቲያናችን የጸሎት አይነት ከዋናው ከዱጡርጊያ ጸሎቶች ጎን ለጎን የሚፈጸሙ የጸሎት አይነቶች ሆነው በቤተ ክርስቲያናችን ቅርሳችን፣ ሀብታችን፣ ንብረታችን ሆነው ይቀጥላሉ። ስምንተኛ ኢየሱስ የኢየሩሳሌም ሴቶችን መከረ። ክርስቶስ ሆይ እንሰግድልሃለን። በተቀደሰው መስቀልህ ዓለምን ያዳንክ አንተ ነህና እንሰግድልሃለን እናመሰግንማለን። በስምንተኛው ማረፊያ የኢየሩሳሌም ሴቶች የኢየሱስን ስቃይ መከራ አይተው እንዳለቀሱ እናስተነትናለን። ኢየሱስ እንግዲህ ይህ ሁሉ መከራ ይህ ሁሉ ስቃይ ሲደርስበት በዛ ከተሰበሰቡት ሰዎች ሁሉ ለኢየሱስ ይራሩ የነበሩ ሰዎች ነበሩ። እንግዲህ እነዚህ ሴቶች እናቶች ናቸው፣ እህቶች ናቸው። በዛ የተሰበሰቡ በክርስቶስ የወንጌል ስራ ውስጥም ከፍተኛ አስተዋጽኦ የነበራቸው ሴቶች እንደነበሩ በወንጌል ውስጥ መመልከት እንችላለን። በተለይ በሉቃስ ወንጌል ላይ ኢየሱስ ግን ከሱ ስቃይና ከሱ መከራ የበለጠ እነሱን ሲያጽናናቸው እንመለከታለን። እናንተ የኢየሩሳሌም ሴቶች ሆይ ስለ ራሳችሁ አልቅሱ ይላቸዋል። ምክንያቱም ኢየሱስን ለዚህ የዳረገው የኛ ኃጢአት ነውና፣ እሱማ ጻድቅ እሱማ ፍጹም ሆኖ ሳለ ስለኛ ኃጢአት ሲል ነው ይህን ሁሉ መከራ የሚቀበለው። ምክንያቱም እግዚአብሔር ከኃጢአት ጋር ህብረት የለውም፣ ኃጢአትን ይጠየፋል። ታዲያ በአባታችን በእግዚአብሔርና በእኛ መሃል የነበረውን የጥል ግድግዳ ለማፍረስ ጌታ ኢየሱስ በቀራንዮ ላይ ደሙን አፍስሶ መስቀል ላይ ሞታል። የኢየሱስ ስቃይ ላይ እሾክ እንዳንጨምር፣ የኢየሱስ ስቃይ ላይ መከራን እንዳንጨምር፣ ያ በቀራንዮ ሲንገላታ ሲሰቃይ የነበረው አምላክ ለኔ የተለወጠ ህይወት መኖር ምክንያት ነው ብለን ተረድተን ኢየሱስ የሚደሰትበትን ህይወት መኖር እንጂ ዳግም ኢየሱስን ሊያቆስን የሚችለውን የኃጢአት ህይወት መድገም እንደማያስፈልግ እንማራለን። ምክንያቱም ለምን ዛሬ የምሰራው ኃጢአት ኢየሱስ ላይ የነበረው የሾክ አክሊል ላይ ሌላ ሾክ መጨመር ነው። ዛሬ እኔ የጸናሁበት የኃጢአት ህይወት ኢየሱስ ሲገረፍበት የነበረውን ጅራፍ የዛ ተባባሪ መሆን ነው። ዛሬ አልለወጥም ብዬ ጸንቼ የያዝኩት ህይወቴ ኢየሱስን በችንካር ላይ ቸንክረው ሲያሰቃዩት ከነበሩት ጋር ተባባሪ መሆን ነው። ዘጠነኛ ማረፊያ ኢየሱስ ሶስተኛ ጊዜ ወደቀ። ክርስቶስ ሆይ እንሰግድልሃለን። በተቀደሰው መስቀልህ ዓለምን ያዳንክ አንተ ነህና እንሰግድልሃለን እናመሰግንማለን። በዘጠነኛ ማረፊያ ጌታችን ኢየሱስ ክርስቶስ ለሶስተኛ ጊዜ ይወድቃል። ጉዞ አድካሚ ነው። በጉዞ ውስጥ ግርፊያ አለ፣ ሸክም አለ። በዛ ሁሉ መከራ ውስጥ ሰውነቱ ዝሎ ጌታ ኢየሱስ መስቀሉ እንደተሸከመ ይወድቃል። ኢየሱስ በዛ በቀራንዮ መስቀል ላይ የሚፈሰው ደም ከእግዚአብሔር አባቱ የተላከበት ምስጢር እንደሆነ ያውቃልና ወንጌላዊ ዮሐንስ በወንጌሉ እንደሚለን እግዚአብሔር ዓለምን እጅግ ስለወደደ አንደኛ ልጁን ስለኛ ሰጥቷልና እንደሚል በዛ መስቀል ላይ በተሰቀለ ጊዜ ሁሉንም የሚሰበስብ አምላክ ነውና የእግዚአብሔር መንግስት ጸንቶ የሚወጣበት ለፍጥረት ሁሉ ፈውስ የሚሆንበት ምስጢር እንደሆነ ስለሚያውቅ ተነስቶ ጉዞውን ቀጠለ። ከዚህ በኋላ ጌታ ኢየሱስ መስቀሉ እንደተሸከመ ሲወድቅ አንመለከተው። ኢየሱስ ጉዞውን ቀጥሎ እስከ ቀራንዮ መስቀል ጫፍ ድረስ ይጓዛል። ዘጠነኛው ማረፊያ የጌታችን ኢየሱስ ክርስቶስ መውደቅ መነሳትን የሚያሳየው በሰው ልጅ ሕይወት ውስጥም መውደቅ መነሳት እንዳለ መውደቅ ብቻ ሳይሆን መነሳት እንዳለ በዚህም ደግሞ የሰው ልጆች ይህንን ችግር እንድንሸካከም እንድንደጋገፍ የሚያመላክት ነው። ልንነሳ ይገባል። የተትረፈረፈ ህይወት ይጠብቀናልና አንድ እርምጃ ወደፊት ልንራመድ ይገባል። ምናልባት እርምጃው አንድ እርምጃ ሊሆን ይችላል። ጉዟችንን ልንጨርስ ይገባል። እግዚአብሔር ሁሉን አጠናቆ በምህረቱ ሊቀበልን ከበር ቆሟልና። አስረኛ ማረፊያ ኢየሱስ ልብሶቹን ተገፈፈ። ክርስቶስ ሆይ እንሰግድልሃለን። በተቀደሰው መስቀልህ ዓለምን ያዳንክ አንተ ነህና እንሰግድልሃለን እናመሰግንማለን። በአስረኛው ማረፊያ ላይ ጌታችን ኢየሱስ ክርስቶስ ልብሶቹን ይገፈፋል። ጸጋን የሚያለብስ አምላክ፣ ፍጥረትን ሁሉ በቸርነቱ የሚሞላ አምላክ፣ የሚያለብሰን አምላክ በፍጡሮቹ በሰው እጅ
እሱ ተራቆተ፣ ራቆቱን ሆነ። ተዘባበቱበት፣ አዋረዱት። እኛን ጸጋ ሊያለብሰን ጌታ ኢየሱስ ተራቆተ። አዳም በኤደን ገነት አትብላ የተባለውን ፍሬ በበላ ጊዜ ዓይኑ ተከፈተና ራቆቱን መሆኑን አወቀ። ጸጋ የራቀው መራቆት። የጌታ ኢየሱስ በዚህ በቀራንዮ ላይ የመራቆቱ ምክንያት ግን እኛን ጸጋ የሚያለብሰን ዳግም እኛን በእግዚአብሔር ፊት በሱ ሞገስ የሚሸፍነንን ካባ ሊያለብሰን እሱ ተራቆተ። እኛም የድሮ ሕይወታችንን እንድናወልቅ እንጋብዛለን። ጳውሎስ እንደሚል ነው የቀደመው አዳማዊ ማንነታችሁን እሱን አውልቃችሁ ጣሉ ይለናል። ልክ እንደ ልብስ አዳማዊ ማንነት የቀደመው የድሮ የሆነውን ነገር ሁሉ ትተን አዲሱን የጸጋ ልብስ እንድንለብስ እንጋብዛለን። የድሮ የሕይወት አግባባችንን ለእግዚአብሔር ያልተገባውን የሕይወት ክፍላችንን እኛም አውልቀን ልንጥል ይገባል። 11ኛ ማረፊያ ኢየሱስ በመስቀል ላይ ተቸነከረ። ክርስቶስ ሆይ እንሰግድልሃለን። በተቀደሰው መስቀል ዓለም ያዳን ካንተ ነህና እንሰግድልሃለን እናመሰግንማለን። በ11ኛ ማረፊያ ጌታችን ኢየሱስ ክርስቶስ በመስቀል ላይ እንደተቸነከረ እንመለከታለን። እንግዲህ የመስቀል የመቸንከሩ ሁኔታ ብዙ ስቃይን ብዙ መከራን ጌታ ኢየሱስ የተቀበለበትን ሁኔታ የሚያሳይ ነው። ምክንያቱም ችንካሩ ራሱ በዛ በመስቀል ላይ ሆነው እንዲሰቃዩ የሚያደርጋቸው ነው። ከተቸነከረም በኋላ በመስቀል ላይ የቆየበትን ሰዓታት ስንመለከት ጌታ ኢየሱስ በዛ በስቃይ ሁሉ ሰውነቱን ሁሉ ተንጠልጥሎ የሚቆይበት ያ የመስቀል ችንካር እንደ ወንበዴ ጌታችንን ሰቀሉት። ጌታ ኢየሱስ ክንዱን እጆቹን በዛ በመስቀል ላይ ዘረጋው። የሞተበት መስቀል አሁን የድነታችን ምልክት ሆኖ እናገኘዋለን። ኢየሱስ አረፈበት፣ ደሙ ፈሰሰበት። ያ የነበረው ምስጢር ሁሉ ተለወጠ። ክርስቶስ ደሙን አፍስሶበታልና፣ ክርስቶስ ክንዱን ዘርግቶበታልና። ይሄ ሁሉ መከራ ለኛ የተለወጠ ህይወት እንድናገኝ፣ ይሄ ሁሉ መከራ እኛ ከጨለማ ህይወት ከኃጢአት ህይወት ርቀን በእግዚአብሔር መንግስት ውስጥ ደስተኛ ሆነን እንድንኖር ልጆቼ እያለ የሚጠራን የአባቱ ልጆች ሆነን እንድንኖር የተከፈለልን ዋጋ ጥልቅ ነው። የተለወጠ ህይወት እንድንኖር ክርስቶስ ያለው ክርስቶስ ያገኘው ሁሉ ህይወቱ ይቀየራል። በወንጌል በተለያየ ቦታዎች እንደምናገኘው ሁሉ ውሃ ልትቀዳ የመጣችው ሳምራዊቷ ሴት ኢየሱስን ካገኘች በኋላ ህይወቷ ተቀየረ። በፊት ገና ኢየሱስ ሲወለድ ሰብአ ሰገል ኢየሱስን ካገኙት በኋላ መንገዳቸው ተለወጠ። የጳውሎስን ህይወት ብዙ ቅዱሳኖችን መመልከት እንችላለን። ኢየሱስን ካገኙ በኋላ ህይወታቸው ተለወጠ። ይሄ ሁሉ ዋጋ፣ ይሄ ሁሉ ደም መፍሰስ፣ የክርስቶስ መቸንከርና በመስቀል ላይ የሞቱ ምስጢር የተለወጠ ህይወት እንድንኖር። 12ኛ ማረፊያ ኢየሱስ በመስቀል ላይ ተቸንክሮ ሞተ። ክርስቶስ ሆይ እንሰግድልሃለን። በተቀደሰው መስቀል ዓለም ያዳን ካንተ ነህና እንሰግድልሃለን እናመሰግንማለን። 12ኛ ማረፊያ ጌታችን ኢየሱስ ክርስቶስ በመስቀል ላይ ይሞታል። እኛ በህይወት እንድንኖር እንድንለወጥ ጌታ ኢየሱስ መድኃኔ ዓለም ለዓለም ሁሉ ራሱን ሰጥቶ በመስቀል ላይ ተፈጸመ ብሎ ይሞታል። ሁሉን ማድረግ ሲችል፣ ሁሉን ማከናወን ሲችል፣ ለአባቱ ቃል ታዛዥ ሆኖ የአባቱን ቃል እስከ ሞት ድረስ ታማኝ ሆኖ በመስቀል ላይ በመሞት ፈቃደኛ ሆኖ ዓለምን ሁሉ አዳነ። የማይሞተው ሞተ እያሉ የቤተ ክርስቲያን አባቶች እንደሚናገሩ ሞት የማያገኘው ለእኛ ሲል ሞተ። እኛ በህይወት እንድንኖር ኢየሱስ ሞተ። እኛ ለምልመን ውብ ሆነን እንድንኖር ስራችን በመንፈስ ቅዱስ ጸጋ ሰዶ ፍሬያችን ያማረ እንዲሆን ጌታ ኢየሱስ በመስቀል ላይ ሞተ። በእኛ በእያንዳንዳችን ህይወት ውስጥ ክርስቶስ ሕያው ሆኖ እንዲኖር እንደ ወንበዴ በመስቀል ላይ ሞተ። ዛሬ ከብዙ ነገሮች ልንሞት ይገባል። እንደ ሞተ ሰው ልንሆን ይገባል። የሞተ ሰው አይሰማም፣ አይለማም፣ ምንም አያደርግም። የሞተ ሰው ሞቷል። ለኃጢአትም እንደዛ ልንሆን ይገባል። ለኃጢአትም እንደዛ ልንሞት ይገባል። የኃጢአት ተባባሪ ሳይሆን ሕያው ሆነን እንድንኖር፣ ኃጢአት እንድንጠየፍ፣ ለኃጢአት እንደሞተን እንድንሆን
ልንኖር ይገባል። 13ኛ ማረፊያ ኢየሱስ ከመስቀል አውርዶ ለእናቱ አስታቀፋት። ክርስቶስ ሆይ እንሰግድልሃለን። በተቀደሰው መስቀልህ ዓለም ያዳን ካንተ ነህና እንሰግድልሃለን እናመሰግንማለን። 13ኛ ማረፊያ ጌታችን ኢየሱስ ክርስቶስን ከመስቀል አውርደው ለእናቱ እንዳስታቀፏት የምናስተነትንበት ማረፊያ ነው። መከራ የደረሰበትን ጎኑ የተወጋውን፣ ጀርባው የተገረፈውን፣ ፊቱ በድብደባ የተለወጠውን ልጇን ከመስቀል አውርደው አስታቀፏት። የሐዘን ሰይፍ ልብሽን ሰንጥቆ ያልፋል እንደተባለ ሁሉ በመስቀል ስር ልጇን ታቅፋ እመቤታችን ቅድስት ድንግል ማርያም አነባች። የልጇ ቃል ምን እንደሆነ ታውቃለችና በልጇ ቃል ታምና መኖር የምትችለችና ልጇም አምላኳም እንደሆነ የምታውቅ ብጽዕት ናትና እመቤታችን ቅድስት ድንግል ማርያም እንደ እናት ብታዝንም እንደ እናት ብታለቅስም ቃሉን የሚፈጽም ሕያው የሆነ አምላክ እንደሆነ በሞት የማይገባደድ ሕይወት እንዳለ ግን ታውቅ ነው። ያንን ልጇን ከመስቀል አውርደውት አስታቀፏት ለእምዬ ማርያም። እሱ ማረፊያ ያስደነግጠኛል። በሰማሁት ቁጥር በየጊዜው በጸለይኩት ቁጥር እንደ አዲስ ያስደነግጠኛልና 14ኛ ማረፊያ ኢየሱስ ተከበረ። ክርስቶስ ሆይ እንሰግድልሃለን። በተቀደሰው መስቀልህ ዓለም ያዳን ካንተ ነህና እንሰግድልሃለን እናመሰግንማለን። 14ኛው ማረፊያም ጌታችን ኢየሱስ ክርስቶስ ተቀበረ ስንል ሞትና መቃብር የክርስትና ሕይወት ፍጻሜ ስለሆነ አይደለም፣ የአዲስ ሕይወት ጅማሬ ነው። ክርስቶስ ሞትን ሞቶ የሞትን ትርጉም ለወጠው። ክርስቶስ በመቃብር ውስጥ ወርዶ የመቃብርን ትርጉም ሁሉ ለወጠው። ክርስቶስ ሲሞት የሞት ትርጉም ተለወጠ። ክርስቶስ በመስቀል ላይ እጆቹን ሲዘረጋ የመስቀል ትርጉም ተለወጠ። የወንበዴ መቀጣጫ የነበረው አሁን የድነታችን ምልክት ሆነ። ሞትም ድቅድቅ ከሆነ ጨለማ ወይ ከተለየ ሕይወት ሳይሆን ወደ ተለወጠ ወደ እግዚአብሔር ማንነት የምንለወጥበት ሆነ። ሞት ወደ እግዚአብሔር መንግሥት የመግቢያው ምልክት ሆነ። በሞት በመቃብር የሚደመደም ሕይወት የለንም። ዛሬም ውድቀታችን የሕይወታችን ፍጻሜ አይደለም። ዛሬም ሞክረን ያቃተን ነገር ሁሉ የሕይወታችን ፍጻሜ እሱ አይደለም። የሕይወታችን ፍጻሜ ስኬት ነው። የሕይወታችን ፍጻሜ ደስታ ነው። የሕይወታችን ፍጻሜ በብርሃን የተሞላ ውብ የሆነ ሕይወት ነው። የተቆራረጠ ሕይወት፣ ያልሞላ ሕይወት የለንም። የተትረፈረፈ ሕይወትን እንድንኖር ነው ጌታ ኢየሱስ የሚጠራ። ክርስቲያን የሆነው ለዚህ ነው። በውርደት በውድቀት በሞት በጨለማ የሚደመደም ሕይወት የለንም። ከስቃይ ከመከራ በኋላ ሁል ጊዜ ትንሣኤ አለ። ትንሣኤን እስክታገኙ ሕይወታችሁ እስኪለወጥ ጉዟችሁን አታቋርጡ። ትዝታይም ግርፋቱ ቅድስትና ለዘላለም በልቤ ውስጥ እንዲታተም። የቅዱስ ጳውሎስ ቃል ኢየሱስ የባሪያን መልክ ይዞ ሰው መስሎ ሰው መሆኑን በአኗኗሩ ታይቶ ራሱን ዝቅ አደረገ። ለሞት እስኪደርስ ድረስ ታዛዥ ሆኖ ሞቱን በመስቀል ላይ ሆኖ ራሱን አዋረደ። ስለዚህ እግዚአብሔር አብ እጅግ አከበረው። ለኢየሱስ ስም በሰማይ በምድር በሲኦል የሚገኙ ጉልበት ሁሉ ይሰግድ ዘንድ አንደበትም ሁሉ ጌታችን ኢየሱስ ክርስቶስ እግዚአብሔር አብ ክብር እንዳለ ይታመን ዘንድ ከስም ሁሉ የሚበልጥ ስምን ሰጠው። የመከራ ማጠቃለያ ጸሎት። ዓለምን ለማዳን መወለድን፣ በድህነት መኖርን፣ በአይሁድ እጅ መጣልን፣ በከዳተኛ ይሁዳ በመሳም አሳልፎ መሰጠትን፣ መታሰርን፣ እንደ ንጹሕ በግ ለመሥዋዕት መጎተትን፣ በሐናና በቀያፋ በጲላጦስና በሄሮድስ ፊት አላገባብ ቀርበን መቆምህን፣ በሐሰተኞች ምስክሮች መከሰስን፣ መገረፍን፣ በጥፊ መመታትን፣ መጨነቅን፣ በምራቅ መጠፋትን፣ በእሾህ አክሊል መቀናጀትን፣ በበትር መመታትን፣ ፊትን መሸፈንን፣ ልብሶችን መገፈፍን፣
በመስቀል ላይ መቸንከርን፣ ከወንበዴዎች ጋር መቆጠርን፣ ሐሞትንና ኮምጣጣን መጠጣትን፣ በጦር መወጋትን የፈለግ ከአብና ከመንፈስ ቅዱስ ጋር ለዘላለም የምትኖርና የምትነግስ አምላክ ሆይ ስለ እነዚህ እጅግ ስለተቀደሱት ሕማማትህና ስለ ቅዱስ መስቀልህ ስለ ሞትህም ከገሃነም ስቃዮች ሰውረን ከአንተ ጋር በቀኝ የተሰቀለውን ፈያታዊ ወዳደረስክበት ቦታ አድርሰን። ቅድስት እናት ለዘላለም በልቤ ውስጥ እንድታተም ለመስቀል ሰግድ ሊቅነ ወለ ትንሣኤከ ቅድስት እሰብክ ኩልነ ይእዜኒ ወዘልፈኒ ለመስቀልከ ሰግድ ሊቅነ ወለ ትንሣኤከ ቅድስት እሴብክ ኩልነ ይእዜኒ ወዘልፈኒ ልቤ ውስጥ እንድታተም